Bodo Glimt, a name that now echoes around the footballing world, known for their incredible journey and remarkable achievements. But this club hails from humble beginnings, starting out as a small local team with big dreams. ካረከቲክ በረዶ የወጣው አስገራሚ ተአምር 4 ሚሊዮን ዩሮ የነበረው ቦዶ ግሊምት እንዴት 666 ሚሊዮን ዩሮ የሚያወጣውን ኢንተር ሚላንን ሳንሲሮ ላይ አዋርዶም የእግር ኳስ የሀብት ሚዛንን ገለበጠ። ገንዘብ ሳይሆን ወኔና መንፈስ ሲነግስ ታሪክ በአዲስ ቀለም ተጻፈ። They come from Bodo, a town nestled in the dramatic landscapes of northern Norway, surrounded by stunning natural beauty. ከዓለም ዳርቻ በረዶና ውርጭ ካነገሰው የሰሜኑ ዋልታ ክበብ ስር አንድ የሚያቃጥል የእግር ኳስ መንፈስ ፈነጠቀ። ቦዶ ግሊምት በቢጫው መለያ ደምቆ አውሮፓን ሲያጥለቀልቃት ታሪኩ ከድል በላይ ሆኖም የኖርዌይ የጽናትና የጥንካሬ ተምሳሌት ሆኗል። በሰሜኑ ዋልታ አቅራቢያ የምትገኘው የአስሜራ ከተማ ልጆች የቫይኪንግ አባቶቻቸውን ሰንቀው ሳንሲሮ ላይ ሲነግሱ ዝምታው የጣሊያኑን ግዙፍ ክለብ ኢንተር ሚላንን ብቻ ሳይሆን መላው አውሮፓን አስደንግጧል። ይሄ በበረዷማ ምድር ላይ በሰው ሰራሽ ሳር ከሚደረግ ልምምድ ተነስቶ ያለምን ግዙፍ ስታዲየሞች እስከ ማንበርከክ የደረሰ ድንቅ ተአምር ነው። የቦዶ ግሊምት ማንሰራራት እንደ ኖርዌይ ተራሮች ግርማ ሞገስ ያለውና በላዩ ላይ እንዳሉት የደጋ ዛፎች በረዶን መሸከም እንደሚችሉት እንደነዚያ ጠንካሮቹ ነው። በ2018 የሀገሪቱን ሊግ ሊሰናበት ጫፍ ደርሶ የነበረውና በ4 ሚሊዮን ዩሮ ዝቅተኛ በጀት ይንቀሳቀስ የነበረው ክለብ ዛሬ 666 ሚሊዮን ዩሮ ከሚያወጣው ኢንተር ሚላን ጋር ፊት ለፊት ተጋፍጦ በድምር ውጤት 5-2 ሲያሸንፍ የእግር ኳስ የሀብት ሚዛንን በእውነትም ገልብጦታል። አሰልጣኝ ኬልቱኑስን የሰሩት ቡድን በገንዘብ ሳይሆን በራዕይና በጋራ መንፈስ የተገነባ መሆኑን ለዓለም አሳይተዋል። እንደ ማንቸስተር ሲቲና አትሌቲኮ ማድሪድ ያሉ የገንዘብ ተራሮችን የናዱት እነዚያ የአርክቲክ ከዋክብት አሁን 16ቱ ክለቦች የገቡበትን የጥሎ ማለፍ ቦታን ሲቀላቀሉ ታሪክን በአዲስ ቀለም ጽፈዋል። ይህ ስኬት በ1970ዎቹ የነበረውን የአያክስ አምስተርዳምን ወርቃማውን ዘመን የሚያስታውስ ብርቅዬ ክስተት ነው። በኖርዌይ እግር ኳስ ታሪክ እንደ ሮዘንበርግ ያሉ ክለቦች ቀደም ሲል መንገዱን ቢያሳዩም የቦዶ ግሊምት ጉዞ ግን አሁን ባለውና በገንዘብ በናወዘው የዓለም እግር ኳስ ውስጥ እንደ ሌስተር ሲቲ ድንቅ ተአምር የሚቆጠር ሆኗል። ክለቡ 4 ተከታታይ የአውሮፓ ሻምፒየንስ ሊግ ጨዋታዎችን በማሸነፍ ከ5ቱ ታላላቅ የአውሮፓ ሊጎች ውጭ ያለ ቡድን ሊሰራው የማይደፍረውን ገድል በተግባር ገልጧል። የኖርዌይ ብርዳማ አየር የፈጠረላቸውን ጥንካሬ ይዘው በሳንሲሮ እንደፈለጉ ሲሆኑ ተጋጣሚዎቻቸው የኢንተር ሚላን ከዋክብት በበረዶ የታሸ የፍጥነታቸው መቋቋም ተስኗቸው በሜዳቸው እንግዳም ባይተዋርም ሆነው ለማምሸት ተገደዋል። The Aspmyra Fortress, home advantage in extremes. Aspmyra Stadium, Bodo Glimt's home ground, became a fortress. በአውሮፓ ሻምፒየንስ ሊግ ቅድመ ማጣሪያ ጥሎ ማለፍ የመጀመሪያ ጨዋታ 8000 ተመልካቾችን ብቻ በሚይዘው ስታዲየማቸው ኢንተር ሚላንን 3-1 ያሸነፉት ቢጫ ለባሾቹ ወደ ጣሊያን ባመሩበት የመልስ ጨዋታም 2-1 አሸንፈዋል። ቦዶ ግሊምት የ3 ጊዜ የአውሮፓ ሻምፒዮኑን ኢንተር ሚላንን በድምር ውጤት 5-2 በማሸነፍ ጥሎ ማለፉን ሲቀላቀል የፈጸመው ገድል በአንድ በኩል ከፖርቶ ጋር አመሳስሎታል። በእርግጥ ቦዶ ግሊምት ፖርቶ የደረሰበት የክብር ደረጃ ለመድረስ ገና ብዙ ተአምር ቢያስፈልገውም በመድረኩ በአውሮፓ ትልቁ የክለቦች ውድድር የታየ ትልቁና አስገራሚው ስኬትም ሆኗል። እንዲያውም ቦዶ ግሊምት ካለበት የገንዘብ አቅምና ከሀገሩ የእግር ኳስ ደረጃ አንጻር ሲመዘር ይሄ ፖርቶ ከሰራው ገድል እጅግ የሚገዝፍ ሆኖ እናገኘዋለን። ይሁን እንጂ የቦዶ ግሊምት ድል አንድ መራር እውነትን አርግዟል። በዚህ ዓመት የአውሮፓ ሻምፒየንስ ሊግ 16 ውስጥ 6 የእንግሊዝ ፕሪሚየር ሊግ ክለቦች መገኘታቸው የአውሮፓ እግር ኳስ በሀብታሞች ቁጥጥር ስር መውደቁን ያሳያል። የቦዶ ግሊምት ታሪክን የሚያስደንቀውም ለዚህ ነው። ውድድሩ ማራኪ የሚሆነው በተለያዩ ሀገራት ባህልና ያልተጠበቁ ድሎች ሲሞላ እንጂ በጥቂት ሀብታም ክለቦች የቤት ውስጥ ጨዋታ ብቻ ሲሞላ እንዳልሆነ ቦዶ ግሊምት በቂ ምስክር ይመስላል። የአውሮፓ እግር ኳስ ማህበር እንደ ቦዶ ግሊምት ያሉ ልዩ ጣዕም ያላቸውን ክለቦች የሚያበረታታበትን መንገድ መፈለግ እንዳለበት ይህ ውጤት ትልቅ ደወል ሆኗል። ለአሁኑ ግን ከአርክቲክ ክለብ የወጣው ይሄ የቢጫ ማዕበል ማቆም ያለ አይመስልም። በአውሮፓ ሻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል በቀጣይ ከማንቸስተር ሲቲ ወይም ደግሞ ከስፖርቲንግ ሊዝበን ይገናኛል። ቦዶ ግሊምት ያሳየው ጠንካራ ጉዞና የማይበገረው የኖርዌይ መንፈስ ለማንኛውም ተጋጣሚ የማይቀመስ ሆኖ የሚቀጥል ይመስላል። ሳንሲሮን በዝምታ ያጠመቁት የቀድሞ የኤሲ ሚላን ኮከብ ፒር ሃውጂና ሃኮን ጃብን ደጋፊዎቻቸው ልዩ ደስታ ሆነዋል። የእግር ኳስ ፍቅር ከገንዘብ በላይ መሆኑን ለዓለም ያስመሰከሩበትን የታሪክ ማዕዘንም አስቀምጠው አልፈዋል። Their next goal to qualify for the UEFA Champions League, the pinnacle of European club football. It's a dream that drives them every day. It's a daunting task, but one they are relishing. The challenge excites them, pushing